مصدر الجبار ميسر مطر على البيت شنو مخطر اثر على البيت رمي مكسر صديد على البيت عندي مصدر واو واو نفسي بدي حاسس شو ሰላም ይሁንላችሁ። የሲኦሲ ጥያቄ ፓርት ስሪ ይዤ መጥቻለሁ ዛሬ። ከባለፈው እንቀጥላለን ማለት ነው። ሪከርዲንግ ክላይንት ሪኩዌስት የምለውን ኮርስ ከዛ የሚወጡትን ጥያቄዎች ዛሬ ለማየት እንሞክራለን። ለዛ ጥያቄ ይዤ መጥቻለሁ። እሱን ላሳያችሁና ወደ መልሱ አብረን እንሄዳለን ማለት ነው። ጥያቄው በዚህ መልክ ነው ያለው። ሞጁል ታይትሉ ሪኬርድ ክላይንት ሰፖርት ሪኩዌርመንትስ ነው የምለው። ከዚህ ሁልጊዜ ሲኦሲ ላይ ስለማይቀር ጥያቄውን እንየውና አንሰሩን መልሱን ደግሞ አብረን እንሰራለን ማለት ነው። ኩዌሽን ነምበር 1 ጆሲ ኤንድ ፍሬንድስ ኢዝ አን አይቲ ቴክኒሽያን ቲም and wanted to make an agreement with Akaki Metal Engineering as IT technician for coming 5 years ይላል። ጆሲ እና ጓደኞቹ እንደ አይቲ ቴክኒሽያን ሆኖ አግሪመንት ሜቢ አንድ ካምፓኒ ጋር አቃቂ ሜታል ኢንጂነሪንግ የሚባለው ካምፓኒ ጋር አግሪመንት ማድረግ ይፈልጋሉ ሜንቴናንስ ላይ። ይሄን አግሪመንት ሲያደርጉ ግን ሪስፖንሲቢሊቲ ይኖራል በሰርቪስ ፕሮቫይደሩ እና በከስተመሩ መሀል። እሱ ሪስፖንሲቢሊቲዎቹ ምንድን ናቸው? ሁለቱም ሰርቪስ የሚሰጡም ወይ ደግሞ ሰርቪስ የሚቀበሉም ካስተመሮች ክላይንቶች ግዴታቸው ምንድን ነው የምለው ኩዌሽን ኤ ላይ ያለው ነው። ቢ ላይ ያለው ፕሪፐር ሰርቪስ ሜጀርመንት ኤንድ አግሪመንት ሞዲፊኬሽን ዴት ፎር አቃቂ ሜታል ኢንጂነሪንግ። ይሄም ሁለተኛ ጥያቄ ነው። አንሰሩን አብረን እናያለን። ሁለተኛ ፕራዮሪታይዝ ኤንድ ስኬሌት ዘ ሪኩዌስት ኮንሲደሪንግ ዩር ወርኪንግ ኢንቫይሮንመንት ኤንድ ዩር ሮልስ ኤንድ ሪስፖንሲቢሊቲ ይላል። ይሄኛው ኬዞች አሉ። በዚህ መልክ ኬዞች ኦር ክላይንቶች ይዞ የሚመጡ ፕሮብሌሞች ይኖራሉ እና ዲስክሪፕሽናቸው ነው እዚህ ጋር የተቀመጠው። ለምሳሌ 6 ሰዎች የተለያዩ ኢሹዎችን ይዞ መጥተዋል። ሲያመጡም ሎግ ስናደርግ ወይ ደግሞ ችግራቸውን ሪኩዌስት ያደረጉበትን እንዴት ሎግ ስናደርግ ኦር ሪኮርድ ስናደርግም በዚህ መልክ ይቀመጣል። ሪስፖንሳችን እዚህ ጋር ነው። እኛ ፕራዮሪታይዝ ኦር ስኬሌት ስናደርግ ሪስፖንሳችን እዚህ ጋር ማስቀመጥ እንችላለን ማለት ነው። እነዚህ ሁልጊዜ በየአመቱ ሲኦሲ ላይ ስለማይቀሩ ከዚህኛው ኮርስ እነዚህን ከሰራን በቂ ነው ብዬ አስባለሁ። ወደ አንሰራችን እንሄዳለን ማለት ነው። ኦኬ ኩዌሽን ነምበር 1 አሁን ያየነው ነው። ሪስፖንሲቢሊቲ ፎር ቦዝ ሰርቪስ ፕሮቫይደሩ እና ከስተመር አግሪመንት ሲፈራረሙ ወይ ደግሞ አግሪ ሲያደርጉ የሁለቱም ሪስፖንሲቢሊቲ ምን ይመስላል የምለውን እናያለን። ፕሪፐር ሰርቪስ ሜጀርመንት ኤንድ አግሪመንት ሞዲፊኬሽን የምለውንም እናያለን ማለት ነው። ሰርቪስ ሌቨል አግሪመንት ይሄኛው ማይክሮሶፍት ወርድ ላይ ነው የምታዘጋጁት ሲኦሲ ስትፈተኑት። ኢሹዎቹ ቅድም ባየ ነው ወይ ደግሞ በዚህ መልክ ይቀመጡና ይሰጣቸዋል። እናንተ አንሰሩን ስታዘጋጁ ማይክሮሶፍት ወርድ ላይ ነው ፕሪፐር እንድታደርጉት የሚፈለገው እና ማይክሮሶፍት ወርድ ከከፈታችሁ በኋላ ሰርቪስ ሌቨል አግሪመንት ብላችሁ ርዕስ ትሰጣላችሁ። ከዛ ሰርቪስ ፕሮቫይደር አለ። ሰርቪስ ፕሮቫይድ የሚያደርገው ኢንኬዝ ኦፍ ዚስ ሴናሪዮ ጆሲ ኤንድ ፍሬንድስ አይቲ ቴክኒሻን ነው። ከስተመሩ ደግሞ አቃቂ ሜታል ኢንጂነሪንግ ነው። ኦብጀክቲቭ ምንድን ነው? ሜንቴናንስ ሰርቪስ ነው። እነዚህን እናስቀምጣለን። ኦኬ ሜንቴናንስ ሰርቪሱ ኦብጀክቲቭ ነው ብለናል። እንደዚህ በአቃቂ ሜታል ኢንጂነሪንግ ካምፓኒ አስክድ ፎር ሜንቴናንስ ሰርቪስ ፍሮም አወር ፒኤልሲ ስሩ ፊትስ አፕሊኬሽን ኦን ኖቨምበር 12 2017 የምለውን በዚህ መልክ እንደ ኦብጀክቲቭ ማስቀመጥ እንችላለን። ቀጥሎ ወደ ሪስፖንሲቢሊቲው እንሄዳለን። የሰርቪስ ፕሮቫይደር ሪስፖንሲቢሊቲ ምንድን ነው መሆን ያለበት? እዚህ ጋር ነው ሲሪየስ መሆን ያለብን። አንደርስታንድ ዘ ሪኩዌስት አክሴፕትድ ኤንድ አይደንቲፋይ ሪኩዌርመንትስ
አንዱ የሰርቪስ ፕሮቫይደሩ ወይ የቴክኒሻኑ ምንድን ነው ማወቅ ነው ያለበት። ሪኩዌስት የተደረገውን በትክክል እቃውን አይቶ ችግሩ ምን እንደሆነ በትክክል ምን ማድረግ አለበት? አንደርስታንድ ማድረግ ያለበት። አንደርስታንድ ካደረገ በኋላ ችግሮቹን አይደንቲፋይ ማድረግ ይኖርበታል ማለት ነው። ቀጥሎ ያለው ሪስፖንሲቢሊቲ ወይ ግዴታው መሆን ያለበት ኢንፎርም ዘ ከስተመር አባውት ፋይናንሻል ሪኩዌርመንትስ ኤንድ አግሪ ኦን ዘም። ዋጋውም መነጋገር አለባቸው። እዚህ ጋር አንደርስታንድ ካደረገ በኋላ ችግሩን ለይቶ ካወቀ በኋላ በዚህ ብር ነው የምሰራልህ ምናምን የምለውን ስለ ፋይናንሻል ማነጋገር እና እሱ ላይም መስማማት ይኖርበታል ማለት ነው። ፕሮቫይድ ሜንቴናንስ ሰርቪስ ቤዝድ ኦን ሪኩዌርመንትስ። ኮምፕሊት ዘ ወርክ ኦን ታይም፣ በጊዜ መጨረስ ይጠበቅበታል። ከዛ ኪፕ ዘ ኮንፊደንሻል ኢንፎርሜሽን ኦፍ ዘ ከስተመር። ይሄኛውም ምስጢር ጠባቂነት የምንለው አለ አይደለ? ኤክስፐርት ስንሆን ወይ ደግሞ ፕሮፌሽናል ስንሆን ለምናገለግለው ነገር ምስጢር መጠበቅ ይኖርብናል። አዘ ኤንድ ፕሮቫይድ ቴክኒሻል ሰፖርት እንደ ትሬኒንግ ሜቢ ለክላይንቱ ኦር ለከስተመሩ ትሬኒንግ ስለ ቴክኒኩ የሰሩበትን ወይ ደግሞ ከተሰራበት በኋላ እቃው ድጋሜ እንዳይበላሽ ሎንግ ሊቭ እንዲያደርግ ትሬኒንግ የሚሰጥም ከሆነ እሱን መስጠት ይኖርበታል ማለት ነው። ሁለተኛ የካስተመሩ ነው ወይ ደግሞ አሰሪው ግዴታው ምንድን ነው? ሰሚት ክሊር ሪኩዌስት ቱ ሰርቪስ ፕሮቫይደር። ይሄኛው በትክክል ሪኩዌስት ማድረግ ይኖርበታል። አግሪ ኦን ፋይናንሻል ሪኩዌርመንትስ፣ ምክንያቱም ሲሰራ በገንዘብ ስለሆነ እኔ በዚህ መልክ ነው ኦር በዚህ ኃይል ብር ነው የሚሰራ ምናምን ካለ እሱ ላይ መስማማት ይኖርበታል። ከዛ በኋላ ተመላልሶ ስራው ምን ላይ እንደደረሰ ደግሞ ፎሎ አፕ ማድረግ ይጠበቅበታል። አዘ ኢንድ ተሰርቶ ካለቀ በኋላ ፋንክሽናሊቲ ኦፍ ሜንቴንድ ኢኩፕመንት ምን ማድረግ አለበት? ቼክ ማድረግ ይኖርበታል ማለት ነው። ከዛ በኋላ ሰርቪስ ፕሮቫይደሮቹ ትሬኒንግ የሚሰጡ ከሆነ እሱን አቴንድ ማድረግ ይጠበቅበታል ማለት ነው። ከዚሁ ሳንወጣ ሰርቪስ ሜጀርመንት እናስቀምጣለን። ብዙ ጊዜ በቴብል ነው የምናስቀምጠው። ሰርቪስ ሜጀርመንት ማለት እኛ አንድ እቃ ተበላሽቶብን ወደ ቴክኒሻኖቹ ወስደናል። እነሱ ደግሞ ሰርቶ ሰጥቶናል። ከዛ በኋላ ፋንክሽናሊቲው ቼክ መደረግ አለበት። ተመልሰን ሜቢ ስንወስዶ ሁልጊዜ ባለፈው የተሰራው ስራ ማነው እቃ ፕሪቪየስ ስታተሱ ምን ነበረ፣ አሁን ደግሞ ካረንት ስታተሱ ምንድን ነው የምለውን ነገር በዚህ መልክ ፎሎ አፕ ማድረግ እንችላለን፣ ወይ ደግሞ ሰርቪሱን ሜጀር ማድረግ እንችላለን ማለት ነው። እችኛውንም ቴብል በዚህ መልክ ነው የምናዘጋጀው። ሌላ በሰርቪስ ፕሮቫይደሩ እና በካስተመሩ መሀል ደግሞ አግሪመንቱ ሞዲፋይ መደረግ ከተፈለገ በዚህ መልክ አግሪመንቱ ላይ እናስቀምጣለን ማለት ነው። ሰነዱ ላይ የሞዲፊኬሽን ኦር የሪቪው ስለ አግሪመንቱ ወይ ሞዲፊኬሽን ማድረግ እንፈልጋለን ወይ ሪቪው ማድረግ እንፈልጋለን። ይሄኛውም ሰነዱ ላይ መግባት ይኖርበታል። ዚስ አግሪመንት ኢዝ ቫሊድ አንተል ኖቨምበር 12 2019 ዚስ አግሪመንት ካን ኢዝ ኢፍ ዘ ከስተመር ኤንድ ሰርቪስ ፕሮቫይደር ቦዝ ዋንት ቱ ካንስል ኢት። ሁለቱም ምን ያደርጋሉ? ሲግኒቸራቸውን ያስቀምጣሉ። ሲስማሙ አግሪመንታቸውን ምን ማድረግ ይችላሉ ማለት ነው? ብሬክ አውት ማድረግ ይችላሉ ማለት ነው። በዚህ መልክ በሰርቪስ ፕሮቫይደር እና በከስተመር መሀል አግሪመንት ማስቀመጥ እንችላለን ማለት ነው። ሁለተኛ ጥያቄ ፕራዮሪታይዝ ኤንድ ኤስካሌት ዘ ሪኩዌስት ኮንሲደሪንግ ዩር ወርኪንግ ኢንቫይሮንመንት ኤንድ ዩር ሮልስ ኤንድ ሪስፖንሲቢሊቲ። ይሄ ደግሞ ሁለተኛ ጥያቄ ነው። ብዙ ኢሹዎች እኛ አሰ ቴክኒሻን የሆነ ቦታ ስንቀመጥ የተለያዩ ኢሹዎች እኛ ልንሰራቸው የምንችላቸው ነገሮች ከተለያዩ ዳይሬክሽን ወይ ደግሞ ከተለያዩ ክላይንቶች ይመጣሉ ማለት ነው። እነዛን እንዴት ነው ቅድማ በመስጠት መስራት የምንችለው፣ የማንችለውን ደግሞ እንዴት ነው ስኬሌት የምናደርገው ወይ ደግሞ ሪፌር የምናደርገው የምለውን ነገር ነው እዚህ ጋር የምንመለከተው ማለት ነው። ለምሳሌ ሎግ ነምበር አለ፣ 6 ኢሹዎች አሉ፣ ክላይንቶች አሉ። 6ቱም ክላይንቶች ጫልቱ፣ ጫላ፣ ሄለን፣ ኤደን፣ ሌንሳ፣ ሶሬት የሚባሉ 6 ክላይንቶች ወይ ከስተመሮች የተለያየ ኢሹዎች ይዞ መጥቷል። ለምሳሌ ጫልቱ ዩቱብ ኢስ ዳውን ዌን ሺ ኢስ ዋቺንግ ኢንተርቴይንመንት፣ ዩቱብ ነው የምታየው። በመሀል ግን ምንድን ነው
ዩቱባ ዳውን ያደርጋል ወይ ኔትወርክ ሊሆን ይችላል ወይ ሳምቲንግ፣ ግን ዳውን አደረገባት። እንደ አንድ ፕሮብሌም ነው ይዛ መጣች ማለት ነው። ያመጣችበት ሪኩዌስት ያደረገች ዴት 29/4/18 በ4 43 ፒኤም ላይ ነው ያመጣችው። ጫላ ደግሞ ሰርቨር ኮምፒውተሩ ፌል አደረገ ቱ ላውንች ቱ ኮንትሮል ክላይንት ሲኦሲ ኮምፒውተር ዜርፎር መኒ ስቱደንት አር ዌይቲንግ ፎር ኢት። ሰርቨር ኮምፒውተር ላይ ነው የምነሳው፣ ግን ደግሞ ብዙ ሰዎች ወር ብዙ ክላይንቶች ሲኦሲ ሊፈተኑ መጥቶ ከሰርቨር ኮምፒውተር የምነሳው ሲስተም ኦር ኮምፒውተር ላውንች ለማድረግ አልቻለም። ይሄም ሁለተኛ ችግር ነው። ያመጣበት ሰዓት 3:30 ፒኤም ላይ ነው። ሶስተኛ ላይ ደግሞ ሄለን ፕሪንተር ኢስ ኖት ሪስፖንዲንግ ቱ ፕሪንት ዘ ፔሮል ኦፍ 1000 ኤምፕሎይ፣ የ1000 ተቀጣሪ ፕሪንት የምታደርግበት ፔሮል ፕሪንተሩ አይሰራም። የእሷም ሴንሲቲቭ ኢሹ ነው አምጥታለች። ኤደንም ዘ ላፕቶፕ ኦፍ ኮሌጅ ዲን ኢስ ኖት ሪስፖንዲንግ ቱ ቼክ ኢሜይል ኦፍ ዘ ቶፕ ማናጅመንት። ይሄ ደግሞ ላፕቶፕ ነው። ላፕቶፑ ደግሞ የዋና ዲኑ ነው የኮሌጁ። ይሄም ኢሜይል የሚደረግበት ነው። ቶፕ ማናጅመንት የሚልኩትን ኢሜይል ቼክ ስለሚያደርግ፣ ግን ላፕቶፑ ደግሞ ሪስፖንድ ማድረግ ስላልቻለ ይሄም ማሰራት አለበት። ያመጡበት ሰዓት ቻንስሊ ሄሌንም ኤዴንም ተመሳሳይ ሰዓት ተመሳሳይ ቀን ነው። የቱን ነው ፕራዮሪታይዝ የምናደርገው? የቱ ነው መጀመሪያ የምንሰራው? ሴንሲቲቭ ኢሹ የሚሆነው የቱ ነው? ኦር አርጀንት የምንለው የቱን ነው መርጠን ቅድማ የምንሰጠው ማለት ነው። ሌንሳ ደግሞ ዳታቤዝ ኮምፒውተር ኦፍ አብዲ ቢዝነስ ሴንተር ኢስ ኖት ወርኪንግ ኤንድ ዘ ካምፓኒ ኢስ አንደር ክሪሲስ። ሌንሳ ይዛ የመጣችው ኬዝ ደግሞ ዳታቤዝ ኮምፒውተራቸው ለአንድ ኦርጋናይዜሽን ነው እሷ ይዛ የመጣችው። ኦርጋናይዜሽኑ አብዲ ቢዝነስ ሴንተር ነው የሚባለው። ካምፓኒው አደጋ ላይ ነው የሚወድቀው። ዳታቤዝ ኮምፒውተራቸው የማይነሳ ከሆነ የማይሰራ ከሆነ ኪሳራ ውስጥ ስለሚገቡ ማሰራት አለበት። እሱም በ3:30 ፒኤም ነው ሌንሳ ይዛ እየመጣችሁ ማለት ነው። ስድስተኛ ሶሬቲ ብሪንግስ ቱ ዩ ዘ ኮረፕትድ ኮምፒውተር እንደ ዩ አር ኖት አብል ቱ ሪዞልቭ ኢት። እኛ ማን ነው ሶሬቲ ይዛ የመጣችሁን አሰ ቴክኒሻን እኛ ደግሞ ሶልቭ ማድረግ አልቻልንም። ለዚህ ይሄኛውን ኬዝ ምንድን ነው የምናደርገው? ቅድማ ነው የምንሰጠው? ስኬሌት ነው የምናደርገው? ምንድን ነው የምለውን ነገር ለማየት ነው ማለት ነው። እዚህ ጋር ይሄን ጥያቄ ያመጣሁት ፕራዮሪታይዝ ስናደርግ ኬዞችን ብዙ ጊዜ በዚህ መልክ ዲሳይድ ማድረግ እንችላለን። እችኛውን ቴብል ማየት ትችላላችሁ። እንዲህ አይነት የተመሳሳይ ኬዞች ተመሳሳይ ፕሮብሌም ዊዝ ዲፍረንት ከስተመር ይዞ ሲያመጡ አንደኛ ላይ የቱን ነው የምሰራው፣ ሁለተኛን የቱን ላርገው፣ የቱን ላቆየው ብላችሁ ዲሳይድ ለማድረግ እችኛውን ኳድራንት መጠቀም ትችላላችሁ። አርጀንት አለ፣ ኖት አርጀንት፣ ኢምፖርታንት፣ ኖት ኢምፖርታንት የሚል ኳድራንት አለ። 4 ኳድራንት ነው ያለው እዚህ ጋር እና ኳድራንት ዋን እዚህ ጋር ቨሪ አርጀንት እና ኢምፖርታንት የሆነውን ኢሹ መጀመሪያ ላይ እንሰራለን። ግን ኢን ኬዝ ኦፍ አወር ፕሮብሌምስ ዊች ኢዝ አርጀንት ኤንድ ኢምፖርታንት፣ የቱ ነው አርጀንት የሚሆነው የቱ ነው ኢምፖርታንት የሚሆነው? አርጀንት ከሆነ አት ዘ ሴም ታይም ኢምፖርታንት ከሆነ አንደኛ ላይ ነው ኳድራንት ዋን ላይ ነው የምናስቀምጠው። ኖት አርጀንት ኢምፖርታንት የሆነውን ኬዝ ደግሞ ሁለተኛ ላይ ነው የምንሰራው። አጣዳፊ አይደለም ግን ደግሞ በጣም አስፈላጊ ከሆነ ሁለተኛ ላይ ነው የምንሰራው። ለምሳሌ እኛ ሎንግ እቅድ ሊኖረን ይችላል። አርጀንት አይደለም ግን ኢምፖርታንት ነው አይደለም። በጣም ሎንግ የሆነ ጎል ይኖረናል። ብዙ ጊዜ የዛሬ 5 ዓመት የዛሬ 10 ዓመት ብለን የምንሰራው ኢምፖርታንት ነገር ሊኖር ይችላል። ግን ደግሞ አጣዳፊ አይደለም፣ ሁለተኛ ላይ ማስቀመጥ እንችላለን። ሶስተኛ ኳድራንት ላይ አርጀንት ነው ደግሞ ኖት ኢምፖርታንት ይላል። ይሄኛው ሶስተኛ ላይ ነው የምናስቀምጠው። አርጀንትም ቢሆን ኢምፖርታንት አይደለም። እንዲህ አይነት ኬዞች አሉ። በጣም ያጣድፉናል ደግሞ ዚስ ማች ኢምፖርታንት አይደሉም፣ እናቆያቸዋለን ማለት ነው። እንደ የማያስፈልግ ሚቲንግ ሊሆን ይችላል፣ የማያስፈልግ ኮል ሊሆን ይችላል እና ቢያጣድፈንም ብንተውም ምንም ኢምፖርታንሲው ካልታየን ማይጎዳን ከሆነ ልናቆየው እንችላለን። አዘይንድ አርጀንትም አይደለም አጣዳፊም አይደለም አስፈላጊም አይደለም፣ መጨረሻ ላይ ብንሰራው ችግር የለውም። በዚህ መልክ በዚህ ኳድራንት
እነዚህን ቴብሎች ዲሳይድ ማድረግ እንችላለን። ለምሳሌ የጫልቱ እኔ እንደሚገባኝ ከሆነ ዩቱብ ነው፣ ዎቺንግ ኢንተርቴይንመንት ነው ዩቱብ ላይ። ይሄን አይል አስፈላጊ ነው ብዬ አላስብም። ኮምፔርድ ዊዝ አዘር ኢሹስ ሌሎቹ ጋር ኮምፔር እያደረግን ስናይ ኢንተርቴይንመንት ስለሆነ እኔ እዚህ ጋር ስንተኛ ሰጠዋለሁ? 5ኛ ላይ ብሰራው ዚስማች ችግር የለውም፣ 5ኛ ላይ ሰራላታለሁ። የጫላ ግን ሰርቨር ኮምፒውተሩ ፌል አረገ እና ለሲኦሲ የመጡ ሰዎች ደግሞ ተማሪዎች ደግሞ እየጠበቁት ነው ስንተኛ ላይ ቢሰራ ነው። ምክንያቱም ሲኦሲ ነው፣ የህይወት ጉዳይ ነው። እንዴት ነው መሰራ? ስንተኛ ላይ ነው መሰራ? ሰዓቱንም ኮንሲደር ማድረግ አለብን። ይሄኛው በ25 3 ሰዓት ላይ ነው፣ ይሄም በ25 3 ሰዓት። እነዚህ ሶስቱ ኢሹዎች ተመሳሳይ ነው። ማን ነው? አራቱም ኢሹዎች ተመሳሳዮች ናቸው ሰዓታቸው። የሌንሳ የኤደን የሄሌና የጫላ ሰዓታቸው ቀናቸውም ተመሳሳይ ነው። ኬዙን ነው ኮምፔር ማድረግ የምኖርብን ማለት ነው። እዚህ ጋር ለምሳሌ የጫላ ስለ ሲኦሲ ስለሆነ የብዙ ልጆች ህይወት ሊበላሽ ነው ወይ ደግሞ ሊመለሱ ነው ሊንገላቱ ነው። ይሄኛውን ኮንሲደር እናደርጋለን። የሁለተኛ ግን ይሄ ሄለን ማን ነው? የሶስተኛ ሄለን ይዛ መጣችው ኬዝ ፕሪንተሯ ፔሮል ፕሪንት የምደረግበትና የ1000 ሰው ደሞዝ ሊቆይባቸው ነው። ይሄም በጣም ሴንሲቲቭ ኢሹ ነው። የ1000 ሰው ነው። በጣም ትሪመንደስ የሆነ ወይ ደግሞ መኒ ኢምፕሎዎች 1000 የሚሆኑ ሰዎች ደሞዛቸው አደረባቸው ማለት ሪስኪ ነው የሚሆነው። ትክክል ስለማይሆን ሰው ደሞዝ መከፈል ስላለበት እኔ አንደኛ ላይ ብሰራ ደስ ይለኛል ይሄን ነገር። ከዛ ይሄኛውንም ኮምፔር እናድርግ። ላፕቶፕ ኦፍ ኮሌጅ ዲን ኢስ ኖት ሪስፖንዲንግ ቱ ቼክ ኢሜይል ኦፍ ቶፕ ማናጅመንት። ይሄም ሴንሲቲቭ ኢሹ ነው። ሁለተኛ ልታደርጉ ትችላላችሁ፣ ሶስተኛ ልታደርጉ ትችላላችሁ፣ አራተኛ ልታደርጉ ትችላላችሁ። ግን ዩ ሃቭ ቱ ሪዝን አውት ሪዝን ማስቀመጥ መቻል ይኖርብናል። እኔ ለምሳሌ ይሄኛው ቶፕ ማናጅመንቱ ኢሜይሉን ቼክ ማድረግ አለበት። ምክንያቱም ማኔጅመንት እንደ ማናጅመንት ስልጣኑን ብቻ አይደለም መመልከት ያለብን። የብዙ ሰዎች እድልም ኢሜይል ሊደረግ ይችላል። ትራንስፈር ኦር ደሊቨር ማድረግ ያለባቸው ኢሹዎች ምልክቶች ሊኖሩ ይችላሉ። ስብሰባዎች በጣም አስፈላጊ የሆኑ ስብሰባዎች ሊኖሩ ይችላሉ ከቶፕ ማናጅመንት ወደ ዲኑ የሚመጡ። ይሄኛውም ምክንያቱም ቶፕ ማናጅመንት ስለሆነ ወይ ደግሞ የኮሌጁ ዲን ስለሆነ በሱ ስልጣን ውስጥም ብዙ ሰዎች ህይወታቸው ሊበላሽ ስለሚችል የሱን ሁለተኛ ላይ ቢሰራም ደስ ይለኛል። ከዛ ወደ ተማሪዎቹ ተመልሼ አራተኛ ላይ ማነው ሶስተኛ ላይ ቢሰራላቸው ወይ ደግሞ ሶስተኛ ላይ ቢሰራላቸው ጥሩ ነው። ይሄ ማለት ቶሎ ከተስተካከለ ተስተካከለ፣ ካልሆነ ቢያንስ ፖስት ፖንድ መሆን ነው እንጂ ሌላ ኢሹ የምኖረው አይደለም። የፈተና ጉዳይ ቀኑ ቢተላለፍ ነው እንጂ ዚስ ማች የሚጨንቅ አይሆንም። ሌላ እዚህ ጋር ቢዝነስ ሴንተር ነው ሌንሳ ይዛ የመጣችው። ይሄኛው ዳታ ቤዝ ኮምፒውተራቸው ብዙ የቢዝነሱ ኢንፎርሜሽን የያዘ ኮምፒውተር ስለሆነ ማስተካከል አለበት። ካልሆነ ማነው ኦርጋናይዜሽኑ ኦር ቢዝነሱ አደጋ ላይ ነው ኦር ኪሳራ ውስጥ ነው የሚገባው። ይሄኛውንም ሜቢ አራተኛ ላይ ብንሰራ እኔ አራተኛ ላይ ሰራለሁ። እናንተ የፈለጋችሁትን ብላችሁ ሪዝናችሁን ማስቀመጥ ትችላላችሁ። ኔሰሰርሊ ሰው እንደሚያስበው ነው የሚሰራው፣ ግን ምክንያቱም ማስቀመጥ አለበት። እዚህ ጋር ግን ሶሬቲ ይዛ የመጣችሁ ኮራፕትድ ኮምፒውተር ነው። እዚህ ጋር የተቀመጠው ሰው ቴክኒሻኑ መስራት ስላልቻለ ወይ ደግሞ ሪሶልቭ ማድረግ ስላልቻለ ምንድን ነው ማድረግ ያለበት? ሪፌር ነው ማድረግ ያለበት። ስኬሌት ማለት እንችላለን፣ ወይ ደግሞ ትራንስፈሪንግ ነው ትራንስፈሪንግ ነው። በዚህ መልክ ፕራዮሪታይዝ ኤንድ ስኬሌት ሪኩዌስት ምሎን ነገር ፕራዮሪታይዝ እና ስኬሌት አርግተናል። በዚህ መልክ ጨርሰናል ማለት ነው። አመሰግናለሁ።